በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መላከ ስብሐት ቄስ ኢሳያስ ተሰማ እባላለሁ። የባቦጋያ ምስራቅ ፀሐይ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ነኝ። ክርስቲያን በአይነቱ ልዩ የሆነ መሰረተ ልማት እየሰራ ስለሆነ ለዛ መሰረተ ልማት ግብዓት የሚሆን ደግሞ ከሚያዝያ 24 እስከ 28 የሚቆይ ልዩ ባዛር ስለተዘጋጀ በዚህ ባዛር ላይ ከፍተኛ የመንግስት ኃላፊዎች እንዲሁም ደግሞ የሀገረ ስብከቱ ሊቀ ጳጳስ ሊቃነ ካህናት የሚገኙበት ስለሆነ እናንተም በቢሾፍቱና አካባቢ በዓለም ሁሉ ያላችሁ በዚህ ባዛር ላይ ተጋብዛችኋል። ኑ በአባታችሁ ደጅ ቡራኬ ተቀበሉ እንላለን። እግዚአብሔር በረከቱን ያድልልን። አሜን። ከሚያዝያ 24 እስከ ሚያዝያ 28 ለተከታታይ 5 ቀናት የሚዘጋጅ መንፈሳዊ ባዛር የተለያዩ የልማት ስራዎችን ለመስራት ታስቦ የተዘጋጀ ባዛር ነው። በዚህ መንፈሳዊ ባዛር ላይ አይቀርም። ኢትዮጵያ ሰላምሽ ይብዛ፣ ተጠለይ በእግዚአብሔር ታዛ። ኢትዮጵያ ሰላምሽ ይብዛ